ቆይ ተረጋጉ። ምንድነው? ሸማቾች ልክ እኮ ነው ሰው ልታገኙት። አንተ ዘንድሮ መልሰሻልከም አሽቃባጭ ጦርነትን ላይ እንደሚዘግብ ጋዜጠኛ ወሬ ባለበት አጠፋ። ማነቻን ተናገር፣ ዝም ብለህ አትበል፣ ተናገር። አቡ ተናገርልኝ። ዛሬም ትሰሚያለሽ? አዎ መስማት ነው። አዎ ተናገር። ሂሩቴ የሸማቾች ሰልፍ ላይ የተገናኘ ነው። እሺ ከዛስ እባክህ? ከዛስ ሂሩቴ እናቴ ልክ እሷን ባየሁ ቅሳት ቺፍ ዘይት ጭቀዋል አይደል? እሱ መሰለችኝ ባለቤት። ደግሞ አፍ እንዳለው ተወራለ። ዝም በል። አይ ቆይሽ። ከዛስ ከሸማቾች ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች። ከዛስ እናቴ ቤቷ ገባን። እሺ እየሞቀ እሺ እየተሟሟቀ ከዛስ ጠጋ ልክ ልንፈጽም ስንል ሩካቢ ስጋ ማታቋረጠችን እቺ ጣውላ አገ እና አልፈጽም ቆየልኝ። አንተ ውሽ ማይ ተፈጸመ ምንም ወይ ፈታፈታኝ ለምን ማፈችኝ? ቆይ አንተ ፈትቺ በነፃነት እንድትወሰልት አልፈቅድልህም። እሺ ይኸው ምቀኝነት እኮ እንዲህ ያደርጋት ወዳኝ አይደለም። እቤት ገብቼ ምን እንደማደርግ ነው። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ራሃ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደማ አይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ መልሳልን ጋሽ ያለው አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኮራኝ። አመሰግናለሁ ተሰረ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው ምንሻገር። ያው አበይም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። ና እያልኩኝ ና እያልኩ ነው አንተ አመዳም ልጅ። በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው። ተው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠና ጸፋይ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ። በጉን ያረረው እኛ ነን። ቹቹላው ያስፈልገናል። ስጠን ወደዛ። በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ። ስለምን ቹቹላ ነው የምታወራው? ምንድነው የምትለው? የበጉን ቆለጥ ስጠኝ። እንዴ በግ ቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣ ነበር። ያዝገኛል በእናታችሁ ቦስ። ውሻው ቀድሞናል። ውሻው ወሰደው። የታይ ሰፈሩ ከሆነ ቶሎ ያላምጠውም። ከፈጠነ እንደርስበታለን። ይደረስበታል። እንዴት ኪድበት። እኔ ካሁን በኋላ ልጄን ጫፉን አለከውም። ምክንያቱም ዛሬ አመት ባለው በዓሉ ደግሞ የሰላም የፍቅር ስለሆነ ሰላም ነው የሚያስፈልገን። ያው ዛሬ በዓል ስለሆነ እናቴ እንኳን ልነካ አልናገርህም ብላኛል ብላ ምላለች። ዛሬ የሚያጣላ ነገር የለም። ምክንያቱም ያው ያዘዝኩትን ነገር ሰርቷል። ዲፎንም ጋግሬዋለሁ፣ ዶሮንም ሰርቻለሁ። ስለዚህ አሁን ወደ ምሳ እንሂድ። አሁን ተነስና የእጅ ዋይዘና። እሺ ሳሙኖስ የታል? ሳሙኖ መቻልሽኝ ግዴታ ማለት አለብኝ። አይ አንተ ውሻ ፊልሙን እንዳላይ እየረበሻችሁኝ ነው። እኛም ምን አሰማ ዝም ብላ ታይ እየረበሻችሁኝ ነው። እሷን የነካ መስሎ እኮ የኔን ትከሻ ነው እያከክ ያለው። ያንተን ነው እንዴ? እኔ እኮ ምን ሆኖ ነው የሻከረብኝ እላለሁ። ይቅርታ በቃ አንረብሽም። ፊልሙን ለማየት ነው ለመስማት የመጣችሁት? ለመስማት። እኔ ደግሞ ለማየት ነው የመጣሁት። እባካችሁ ልይበት። ጠበቃ። አቤት። የሚያረጉትን ተመልከት። ፊልም እንዳላይ እየረበሹኝ ነው። ስነ ስርዓት ያዝ። እውነቱን ነው። ስነ ስርዓት ያዙ። አንተን ነው ብቸኛ ነህና ሰው ሲፋቀር ማየት አልፈልግም ማለት ራስ ወዳድነት ነው። ይፋቀሩ። ይሄ ግን ፊልም ቤት ነው። ፊልም የለይበት። ለአንድ ፊልም በቆረጥከው ትኬት 2 ፊልም እያየ ነው። አክሽንና ሮማንስ። አርፈ ፊልም ነኝ።
ታች ሰፈር ያበደ ቃል ያየሁት አሁን ገብተህ ቀጥታ ለምን ነው እንደሱ አትልበስ በእናትህ ባንድ አይነ ባለፈው ፍሪጅ ታች ሰፈር አንተን ያሳስከ ባንድ አይነ አድርገህ በስነት አልበስ እንደ ባለፈው አድርግና ገላለሁ ዳን ይዛውን ቀጥታ በስራ አላማረኝ ታይግ መጥናት አንተ እንዳታስይዘኝ ዛሬ ሲያስጠላ አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ ነው አባቴ እንዝርት የሆነ ቂጥ በስተውት ይልን ነበሩ ታም ባላ ያሳያሉ ያ ከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ ኧረ እኔ ብቻ አይደሉም የገባሁት ሁለት ነን ጠራውሽ ጓደኛን ቶሎ በል አፍጥነው የት ነው ያለው እሱ ጀርባዬን ዜብራ አደረከው ገረፈ ቆይሽ ልደውልለት ደውልለት ቶሎ በል ሄሎ ኧረ ፋፋ ኩሽና ዳይመንድ እየፈለቀ ነው እኔ ያልቻልኩትም ቶሎ በይ የፈጠነ እስቴል አንቺ የታደቀው በእናትሽ ነይ ቶሎ ልይዘው የታደቀው ዳይመንዱ ይሄው እኔ ይሄ ነው እንዴ አይገርምም እንዴ አንተ ያበደ ቃደን ያብድ ግን እሱ ያብዳል አሳስከኝ ታይኔን አስበላኝ አይደል ምን ነው በዶላሩ በቀጣች ያያያቸው አትለፉና 5-10 ጣል አድርጎልኝ እኔ ምን ይሄ ስንት 14 አያያል ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ እስኪ ብራቮ በል አንዳንዶች ሴት ጭልፊት ይሉኛል እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማቀው ቆንጆ ያዋሪኛ ምን እሺ ንፍጣው ከስንት አንዴ ያጋጥማል እኮ ዋናው ነገር አነጣጥረ የምትሆነን ማግኘቱ ላይ ነው ማረጀ ያተው እንደኖረ ትግስት በእጅ እስክታስገባት ድረስ እስከ መጨረሻው ደምጠብታ ድረስ ትግስት ወሳኝ ነገር ነው ትግስት ፍሬ ያለው ሙያዋርኛ ይረዳዛ ተለፋደደ አንቺ ምን ነው መጀመሪያው ነው ስትለከፊ ምንድነው አፍሽ መከፍት ነው ምንድነው ምን አባሽ ነው አፍሽ መከፍት አንተ እንዳልቀጠቀ አረ ወንዳት ወንድም አንቺ በጣም ነው እንዳልማረሽ ወንዳት ታስጠላለሁ እንዴት ዋልሽ ምን ነው መጣሽ ያው የመጣሁት ይሄንን የእንጀራ ሰፌድ ልመልስልሽ ነው መች ነው ወሰድሽው ትላንት እኔ እኮ የእንጀራ ማውጫውን ሳጣው እንጀራ መጋገሩን ትቼ የእንጀራ ሊጡን ደፍቼ ይሄው ዳቦ ሆኖ ልንበላው ነው እንዴ አሪፍ ነው አንተ እንደሰጣት ለምን አልነገርከኝም ኧረ እኔ አልሰጣሁትም እኔ እኮ አንቺ ሰጠሻት ነው መሰለኝ ሴትዮ ማን ይሰጠሽ አይ ማንንም አልሰጠኝም ትላንትና እግረ መንገዴን በዚህ በኩል ሳልፍ ስገባ እዚች ጋር አገኘሁት ከዛ ወሰድ ነው አዎ በጣም ጥሩ ነይ ግቢያ ነይ ቁጭ በይና ዳቦ ትበያለሽ ነይ ቁጭ በይ የጤፍ ዳቦ ልታበይኝ ነው እሱንም ካገኘሽ አይደል ማለት እሺ በቀሉዬ ወይ ሰውን ሳያስፈቅዱ የሰው ዕቃ መንካት ነውር አይደል እንዴ ያው ያንቺ ቤት ችግር የለውም ብዬ ነው አረ አሁን ይሄ ሰውዬ የቤት ሰራተኛ ሳይሆን ስራ እኮ ነው የሚያስፈልገው እንዴ ቦማርሊ ሰላም ነው ደላላው ልኮይ ነው ምን ትችያለሽ ጾም ምን ፍስክ የጾም ምን ትችያለሽ ሰላጣ በጮማ ህንጻ ተፈርሾ ስቶቭ ለብ አሰማኝ እንደምን ዋልሽ አስካለ መቼ እትዬ ተሾመ ምን ሆኛለሁ ምን ማለት ነው ለምን ማለት እኮ ነው ነጋግራችሁ ለውጥቄ ነው ሙልጭ ማረጋይ ጋይስ ነጭ ነገር አገኘሁ በጣም ነው የሚጣፍጠው ወተት ብየዋለሁ ምንድነው ቢተለኝ ምንድነው ወተት ብየዋለሁ ወተት ምንድነው ወተት በጣም ነው የሚጣፍጠው ሁላችሁንም አቀምሳችኋል አንድ ቀን ጋብዛችኋል ሁላችሁንም ከየት ነው ያገኘው ከላሟ በጣም ነው የሚጣፍጠው አንድ ቀን ጋብዛችኋል በጣም ነው የሚጣፍጠው ለማኑ ነረከት ጋብዛችኋል አንድ ቀን በጣም ነው የሚጣፍጠው ከላሟ ምንድነው መልስልኝ ከላሟ ውስጥ ነው የወጣው ከላሟ ምን ውስጥ ነው የወጣው ከላሟ ነው ላሟ
አንደኛ ነገር ነው ገብዛችኋለሁ። የምር አርዳት ነው ማለት አርዳት ነው ምንድን ነው? ከላማ ነው ከየት እኮ ላማ ምን ስታረግ ነው ያገኘኸው? ይሄኛውን ላማ ጋር ነው እናንተም ታገኙታላችሁ። ላማ ጋር ጠብ አይደለም